ታዲያስ ብልህ ኢንቨስተር ቤት ሲገዛ ዛሬን አስቦ ሳይሆን ለሚቀጥሉት 10 ዓመታት አስቦ መግዛት እንዳለበት አንዳንድ ቲፖች እናውራ ብዬ ነው። ይህን ስላችሁ በሰለጠኑ ዓለማት ላይ ካለው ኤክስፒሪየንስ አንፃር ሰዎች ቤት ከመግዛታቸው በፊት የአካባቢውን ፊውቸር ዲቨሎፕመንት ፕላን ያጠናሉ። የከተማዋ የገጽታ ግንባታ ለምሳሌ እዚህ አካባቢ መንገድ ይገነባል ወይ ለሚቀጥሉት 10 ዓመታት፣ ቢዝነስ እንቅስቃሴው ምን አይነት ነው ለሚቀጥሉት 10 ዓመታት፣ እንዲሁም ደግሞ መሰረተ ልማቶቹ ምን አይነት ናቸው የሚሉትን ቼክ ያደርጋል። ይህን ማድረጋችን ምን ይጠቅመናል? የዛሬ ፕራይም ሎኬሽኖች የዛሬ 10 ዓመት ባድ ሎኬሽን ሊሆኑ ይችላሉ። ስለዚህ እርሶ የሚገዙት ዛሬ ሎው ፕራይም ያልሆነ ሎኬሽን ከሆነ ለሚቀጥሉት 10 ዓመታት ፕራይም ሎኬሽን የመሆኑ እድል ከፍተኛ ሊሆን ይችላል። ለዚህ ማሳያ ሰሚትን ማየት በቂ ብቻ ከበቂም በላይ ነው። ሰሚት የዛሬ 10 ዓመት የነበረችበት ሲቹዌሽን እና አሁን ያለችበት ሲቹዌሽን አንድ አይደለምና እናንተም በምትገዙ ጊዜ የአካባቢውን ፊውቸር ዲቨሎፕመንት ፕላን በደንብ ማጥናት ቼክ ማድረግ ያስፈልጋል። ኢንቨስትመንት እስከሆነ ድረስ ማለት ነው።